በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን ያልኩት ለመዝረፍ ነበር፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። የተከበሩ ክቡር አማካሪ ሆይ ምናልባትም የቀደሙት መንግስታት ለመዝረፍ ብለው መንገድ ስለማይሰሩ ይሆናል። በንግግራቸውና በፖለቲካዊ ትንታኔያቸው ቀልድ መሰል ቁም ነገር መወርወር ተፈጥሯዊ ባህሪያቸው ይመስላል። የቀድሞ የትግራይ ጊዜያዊ መስተዳድር ፕሬዝዳንት የአሁን የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ከሰሞኑን በባሌ ገጠራማ አካባቢዎች ከጠቅላይ ሚኒስትር አብይ አህመድ ጋር ጉብኝት አደረጉ በሚል ከተሰራጨው መረጃዎች ጋር የተጋራ ቪዲዮ ላይ ሶፍ ዑመር ዋሻ ላይ ተገኝተው ያደረጉት ንግግር መነጋገሪያ ሆኗል። አቶ ጌታቸው በሶፍ ዑመር ዋሻ ከኦህዴድ የቀድሞ አመራሮችና ከአሁኑ ባለስልጣናት ከነ ጀነራል ጻድቃን ጋር ሆነው ንግግር አድርገዋል። በዚህም ወቅት አቶ ጌታቸው ከ13 ዓመት በፊት ወደ ባሌ እንደተጓዙ አንስተው በወቅቱም መንገድ ሊመርቁ እንደሄዱ ተናግረዋል። ሆኖም ያኔ የባሌን ሀብት ሳይ ቢያንስ ይህን ሀብት ለመዝረፍ ሲሉ እንኳን እንዴት መንገድ አልሰሩም ሲሉ ተናግረዋል። ይህ የጌታቸው ረዳ ንግግር በወቅቱ በተላለፈ ቪዲዮ ላይ ጠቅላይ ሚኒስትር አብይን ጨምሮ የታደሙትን ፈገግ ያስባለ ነበር። በትግራይ ልሂቃንና አክቲቪስት በኩል ግን ቁጣን ጭሯል። ይህ ንግግር አስመልክቶ ታዲያ ጌታቸው ማስተባበያ ሰጥተዋል። ጌታቸው ንግግሬ ከአውድ ውጪ ተተርጉሟል ሲሉም ተሰምተዋል። አቶ ጌታቸው ይህን ያሉት በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ጽፈው ባስተላለፉት መልእክት ነው። በባሌ የሶፍ ዑመር ዋሻ ላይ የተናገርኩት ንግግር ብዙ አዋራ ማስነሳቱን ሁለት ወዳጆቼ ከጻፉልኝ የፌስቡክ ፖስት ተረድቻለሁ። ያልኩትና ያላልኩትን አስመልክቶ ብዙ የስም ማጥፋት ዘመቻ በተለመደበት በአሁኑ ወቅት ምን ለማለት እንደፈለክ ለማብራራት መሞከር በራሱ ራስ ምታት መሆኑን አምናለሁ ሲሉ ነው የጀመሩት። ይሁን እንጂ እነዚህ ሁለቱ መልካም ሰዎች ከእኔ ጋር በነበራቸው የረጅም ጊዜ ትውውቅ ምክንያት በአዘኔታ አዎንታዊ ሀሳባቸውን በመግለጻቸው እያመሰገንኩኝ ለእኛ በክፋት የጻፉ ሳይሆን በየዋህነታቸው ግርታ ውስጥ ለገቡ ስል አጭር መልስ ለመስጠት ተገድጃለሁ ብለዋል። ጌታቸው ማስተባበያቸውን ቀጥለው ለሰሚው የሚሰጠውን ስሜት ምንም ይሁን ምን በማንኛውም ሰው ፊት የማነሳቸውን ነጥቦች ከልቤ የማምንባቸው ናቸው ብቻም ሳይሆን እንዲወደድልኝ በሚል ይሁን ይሉኝታ ውስጥ ገብቼ የምለው አንድም ነገር የለም። ከዚህ በኋላም ከማንኛውም ወገን ግለሰብ ወይም ፓርቲ የተቀባይነት ሽኩቻ የምገባበት ምንም ምክንያት የለኝም ሲሉ ገልጸዋል። ከ13 ዓመታት በፊት የባሌ ህዝብ በታሪኩ በመለስ ዘመን የተሰራች አንዲት መንገድ ለመመረቅ ከመለስ ህልፈት ቅርብ ወራት በኋላ ወደ አካባቢው በሄድንበት ጊዜ ከህዝቡ ጋር በነበረው መድረክ ከተናገርኩት ውስጥ ነው ለማስታወስ የሞከርኩት ይላሉ። ያኔ አብዛኛው የመድረኩ ተሳታፊ መለስ ነው ያስታወሰን ይል ስለነበር ያለፉት ስርዓቶች የህዝቡን ሀብት ለመዝረፍ ብለው እንኳን አንዲት መንገድ መስራት እንዴት እንዳልቻሉ የፈጠረብኝን ስሜት ነው እንደገና ለመግለጽ የሞከርኩት። ከ13 ዓመታት በፊት እኔም ኢህአዴግ ነበርኩኝ። መንገዱን እንዲሰራ መለስና የሚመራውን መንግስት በሰሩት ስራ ደግሞ ደስተኛ ነኝ። ከመለስ በፊት የነበሩት ስርዓቶች ለዝርፊያም ቢሆን መንገድ ሊሰሩ ያለመሞከራቸው ግን አሁንም ያስገርመኛል። ከኢህአዴግ በፊት የነበሩት ስርዓቶች አልዘረፉም የሚል መከራከሪያ ያለው ሰው ካለ ግን በማስረጃ መሟገት ይቻላል ሲሉ ዘራፊ ያሉት ከኢህአዴግ በፊት የነበሩ መንግስታትን እንደሆነ ይገልጻሉ። በኢትዮጵያ ታሪክ ውስጥ ከኢህአዴግ በፊት የነበሩት የደርጉ መንግስቱ ኃይለማርያም በገዳይነት ቢወቀሱም መንግስታቸው በዝርፊያ ስሙ እምብዛም ተነስቶ አያውቅም። ኃይለስላሴም ቢሆኑ ጥንታዊቷን ኢትዮጵያ ከዘመኑ ጋር ለማገናኘት አቅም በፈቀደ ሁሉ ሲጥሩ እንደነበር እንዲሁም አሁን ድረስ ያሉ የሀገሪቱ አውራ ጎዳና መንገዶች በእሳቸው እንደተሰሩ ይታወቃል። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያን እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። የተከበሩ ክቡር አማካሪ ሆይ ምናልባትም የቀደሙት መንግስታት ለመዝረፍ ብለው መንገድ ስለማይሰሩ ይሆናል። የኢትዮጵያ መንግስት የወደብ ጉዳይን የህልውና ጉዳይ ነው ብሎ አቋም ከያዘበት ጊዜ አንስቶ ከኤርትራ መንግስት ጋር ቀድሞንም የነበሩበትን ልዩነት በማስፋት ለጦርነት ስጋት የጨመረ መካረር ውስጥ ወድቀዋል። የኢትዮጵያ መንግስት ኤርትራን በውስጥ ጉዳይ ጣልቃ በመግባትና ሉዓላዊ ግዛቴን ይዛለች ሲል በተደጋጋሚ ይከሳል። በአንጻሩ የኤርትራ መንግስት በቀይ ባህር ሰበብ ልወረር ነው የሚል ወቀሳ ይሰነዝራል። በቅርብ ጊዜያት ለተባበሩት መንግስታት ድርጅት የኢትዮጵያ መንግስት ባቀረበው አቤቱታ በአማራ ክልል በስፋት የሚንቀሳቀሰውን የፋኖን ኃይል በማሰልጠንና በማስታጠቅ ኤርትራን ከሷል። ነገር ግን ይህ ውንጀላ የኤርትራ መንግስትም ሆነ የፋኖ ኃይሎች አስተባብለውታል። ይህ በእንዲህ እንዳለ በኢትዮጵያ የሚንቀሳቀሰው የኤርትራ መንግስት ተቃዋሚ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት አዳዲስ ተዋጊዎችን በኢትዮጵያ ግዛት በአፋር በረሃዎች ማስመረቁን አስታውቋል። የኤርትራ መንግስት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲያዊ ድርጅት RSADO ከ3 ወራት በላይ የወሰደውን ከፍተኛ ወታደራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ማስመረቁንና ይህን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ
ወታደራዊ አዛዥ የሆኑት ኢብራሂም ሃሩን ሰልጣኞቹ ያሳዩት ዲሲፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጠናቸውን ማጠናቀቃቸውን የድርጅቱን ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸው ተመላክቷል። እንደ ድርጅቱ ገለጻ ከሆነ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት ማጎልበት እንዲሁም ግልጽ በሆኑና ህዝብ በሚሰበሰብባቸው አካባቢዎች ስትራቴጂያዊ ስምሪቶች መከወል ላይ ነበር። ኢብራሂም ሃሩን ቡድኑ የቀይ ባህር አፋር ማህበረሰቦችን መብት የመጠበቅና በኤርትራ መንግስት ይፈጸማል ያለውን ጭቆና በመቃወም እንደሆነ በመግለጽ ከኤርትራ መንግስት ጋር ውጊያ ውስጥ ለመግባት እያኮበኮበ እንደሆነ ታውቋል። ታዲያ እነዚሁ እርስ በርስ ታጣቂዎችን በማስታጠቅ የሚካሰሱት ሀገራት የቃል ውርወራ አላስፈላጊ ወደሆነ ቀጠናዊ ጦርነት ያመራል የሚል ስጋት ፈጥሯል። በዱባይ የምትሰራው ህንዳዊት ነርስ ቪኒታ ናጋራጅ 3 ልጆችን በአንድ ጊዜ በመውለድ የህይወቷን ታላቅ ደስታ አግኝታለች። ነርሷ ቪናታ ለመደበኛ የቅድመ ወሊድ ምርመራ ስትሄድ የአንድ ልቧን ምት ለመስማት ነበር የጠበቀችው። በምትኩ ግን የ3 ልጆች የልብ ትርታዎች በአንድ ጊዜ ተሰሙ። ይህ ለእሷና ለባለቤቷ ካርቲኪያን ካንጋቬል የዓመታት ትግል ፍጻሜ ሆኖላቸዋል። ባልና ሚስቱ ለብዙ ዓመታት የእንቁላል ከረጢት ሲንድሮም ወይም ፒሲኦዲ በመባል በሚታወቀው የሆርሞን ችግር ምክንያት ልጅ ለመጸነስ ተቸግረው ነበር። በ2024 ዓመተ ምህረት በሜዲኦር ሆስፒታል ከስፔሻሊስት ዶክተር ኦኑ ባንሳል እርዳታ ማግኘት ጀመሩ። የ3 ልጆች እርግዝና ትሪፕሌት እንደ ያለ ጊዜው መውለድና የደም ግፊት ባሉ አደጋዎች የተሞላ ቢሆንም ባልና ሚስቱ እስከ መጨረሻው ድረስ ተስፋ አልቆረጡም። ቪኒታ በ34 ሳምንታት የእርግዝና ጊዜዋ ድንገተኛ ህመም ተሰምቷት ወደ አስቸኳይ ሲሴክሽን ቀዶ ጥገና ገባች። ችኮላው ቢኖርም ምጥ የማዋለዱ ሂደት በተቃና ሁኔታ ተጠናቋል ያሉት ዶክተር ኦኑ ምንም አይነት ትልቅ ችግር አልተፈጠረም፣ 3ቱም ህጻናት ጤናማ ናቸው ሲሉ አረጋግጠዋል። ይህ የፍቅርና የጽናት ታሪክ በዱባይ እየተዘገበ ትልቅ አድናቆትን እያተረፈ ነው። ሀሳብን በነጻነት መግለጽ መሰረታዊና በዘፈቀደ ገደብ የማይደረግበት ሰብአዊ መብት በመሆኑና ጋዜጠኞች የህብረተሰቡን መረጃ የማግኘት መብት ለማረጋገጥ ቁልፍ ሚና የሚጫወቱ በመሆናቸው ጋዜጠኞች የተሟላ የህግ ጥበቃ ሊደረግላቸው ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳስቧል። ጋዜጠኞች በበኩላቸው የሀገርና የህዝብ ደህንነት ከመጠበቅ አኳያ የተቀመጡ ግዴታዎችን በማክበር እንዲንቀሳቀሱም ኮሚሽኑ ጥሪ አቅርቧል። ይህ በእንዲህ እንዳለ ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውን ተቋሙ አስታውቋል። ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬሌ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውን ሚዲያው ገልጿል። ዶቼ ቬሌ ትላንት ማምሻውን በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ በጻፈው ደብዳቤው ዶቼ ቬሌና ወኪሎቹን የኢትዮጵያውያን ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል አስታውቋል። የሚዲያ ተቋሙ በመግለጫው ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎች አማካኝነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንዲሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፍ ድርጅቶች፣ ተቋማትና ማህበራትን እንቅስቃሴና ክንዋኔዎችን ሲዘግብ መቆየቱን አስታውሷል። እንዲሁም ከ2010 ዓ.ም ጀምሮ የወኪሎቹን ቁጥር በማሳደግ መቀሌ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋና አሶሳ በሚገኙ 9 ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ህዝብ ሲያሰራጭ መቆየቱን መግለጫው አመልክቷል። ይሁንና የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ በጻፈው ደብዳቤው ዶቼ ቬሌና ወኪሎቹን የኢትዮጵያን ህግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ወቅሷል ሲል መግለጫው ያስታውቃል። በመሆኑም ከዛሬ ጀምሮ ኢትዮጵያ የሚገኙ የዶቼ ቬሌ ዘጋቢዎችን የስራ ፈቃድ ለጊዜው ማገዱን የገለጸው መግለጫው ባለስልጣኑ ጊዜያዊ ያለው እገዳ ስለሚቆይበት ጊዜ የገለጸው ነገር አለመኖሩን አክሏል። አድማጮች፣ የሰዓቱ የአርቲኤም የዜና መረጃ ይህንን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ ይሁኑን። ቸር ተመኘን።